እግዚአብሔርሰ ንጉሥ ውእቱ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አንተ አጽናዕከ ለባሕር በኃይልከ ወአንተ ሰበርከ ርእሰ ከይሲ በውስተ ማይ ወአንተ ቀጥቀጥከ አርእስቲሁ ለከይሲ ወወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ። እግዚአብሔር ከዓለም በፊት ንጉሥ ነው። ዓለምንም በሚመግብበት በሚያስተዳድርበትም ዘመን እርሱ ንጉሥ ነው። ሰማይንና ምድርንም አሳልፎ ንጉሥ ነው። የሚሾመው የሌለበት ሁሉን እየሾመ እየሻረ የሚኖር ዘላለማዊ አምላክ እርሱ ማን ነው? እግዚአብሔር ነው። በኃይሉ ባህርን የጠበቀ ያጸና ያረጋጋ በምድርም መካከል መድኃኒትን ያደረገ የአባቶቻችን አምላክ እርሱ እግዚአብሔር ነው። የከይሲን ራስ በውሃ ውስጥ የሰበረ የቀጠቀጠ ደግሞ ለኢትዮጵያውያን ምግባቸውን የሰጠ እግዚአብሔር ነው ይላል። ለኢትዮጵያውያን ምን የሰጠ? ምግባቸውን የሰጠ። ብዙ ጊዜ በዲክሽነሪ ላይ ስታነቡ ድሮ ረሃብ ተብሎ ሲፈለግ በምሳሌ የሚጠቀሰው የመጀመሪያው ሀገር ኢትዮጵያ ነው። ረሃብ ተብሎ ሲጻፍ ኢትዮጵያ ቁልጭ ብሎ ይመጣላችሁ ነበረ። አሁን ምናልባት ሊያጠፉት ይችላሉ። መጽሐፍ ቅዱስ ደግሞ የሚለው ለኢትዮጵያውያን ምግባቸውን የሰጠ ማን ነው ይላል? እግዚአብሔር ነው። ምንድን ነው የኢትዮጵያውያን ምግብ ብዬ ብጠይቃችሁ ጤፍ ነው እንደማትሉ ተስፋ አደርጋለሁ። እንግዲህ እግዚአብሔር ለኢትዮጵያውያን የሰጠው እንጀራ ምንድን ነው ያላችሁ እንደሆነ ምንድን ነው? የእግዚአብሔር ቃል። ለኢትዮጵያውያን የተሰጠው የእግዚአብሔር ቃል ነው። ቅዱስ ዳዊትም ሲናገር የመላእክትን እንጀራ የሰው ልጆች ተመገቡት ተብሎ በመጽሐፍ የተጻፈው ያ የመላእክት እንጀራ የተባለው ምስጋናውን፣ ቅዳሴውን፣ ዝማሬውን፣ ማህሌቱን ነው። ወንድሞቼና አባቶቼ ይህንን ነገር በደንብ ልባችሁ ውስጥ አስቀምጡ። በየሳምንቱ ባናስቀድስ፣ በየቀኑ ወንጌል ባንሰማ፣ የከበሮ ድምፅ ሳንሰማ አንድ ዓመት ብንቆይ፣ ዝማሬውን ሳንሰማና ሳንዘምር ጥቂት የተወሰኑ ወራቶችን ብንቆይ የመጀመሪያ እብዶች የምንባለው እኛ ነን። አብደን እናልቅ ነበረ። ምክንያቱም የሚያጽናናው የማን ቃል ነው? ይህንን ቃል እንድንሰማ እግዚአብሔር ይርዳን። ክቡር አባታችን መላከ ብስራት ቆሞስ ላይከ ማርያም የማነ የካቴድራላችን የደብራችን ዋና አስተዳዳሪ፣ በዚህ ስፍራ የምትገኙ የደብራችን የስብከተ ወንጌል ኃላፊዎች፣ እንደየማዕረጋችሁ ዘማሪያነ ወንጌል፣ ሰንበት ተማሪዎች፣ አባቶች፣ ወንድሞች፣ እህቶችና እናቶች፣ ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? ለዛሬው ለተቀደሰው ቀን ስላደረሰን ክብር ምስጋና ለእግዚአብሔር ይሁን። ባለችን ጥቂት ደቂቃ የምንማረው የትምህርታችን ርዕስ ያለኔ በሉ እስቲ። ያለኔ የሚያከማች ይበትናል። በደንብ በሉ። ያለኔ የሚያከማች ይበትናል። ይህንን የምታገኙት በማቴዎስ ወንጌል ምዕራፍ 12 ቁጥር 30 ላይ ታገኛላችሁ። ግን ጉዳዩ እንዲገባን ከቁጥር 1 ጀምራችሁ እንድታነቡ ጋብዝና የዛሬውን በዓል ይሄኛው እንደጋ ንግግር የመጽሐፍ ቅዱሱን ቃል አብረን ተምረን ወደ ቤታችን እንሄዳለን። እግዚአብሔር ይርዳን። ያለኔ የሚያከማች ይበትናል ተብሎ በመጽሐፍ ተነግሯል። የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምዕመናን በደንብ አስተውሉ። ጌታ ከመወለዱ በፊት በምድር ላይ የነበሩ ሰዎች፣ በጣም በርካታ ሰዎች መድኃኒት በመሸጥ የሚተዳደሩ ሰዎች ነበሩ። ለታመመው መድኃኒት እየቆረጡ የሚያበሉ፣ እየጨመቁ የሚያጠጡ፣ በብብት ስር እያሰሩ እያጠኑ እናድናለን የሚሉ ናቸው።
አብዛኞቹ ባለመድኃኒቶች ግን ይህን ሁሉ የሚያደርጉት በምንድነው ከተባለ ገንዘብ በመቀበል ብቻ ነው። ለድሃው ምንም አይነት ተስፋ አልነበረውም። በጣም በርካታ ገንዘብ የሌላቸው በምድር ላይ እያለቀሱ ይኖሩ ነበረ ጌታ ከመወለዱ በፊት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ከተወለደ በኋላ ስጋን ለብሶ ስጋን ተዋህዶ በሕዝብ መካከል መመላለስ ሲጀምር የመጀመሪያው ስራ ሲያደርግ የነበረው ተአምራትን ነው። አብዛኛው ደሃ ሕዝብ ሽባ ሆኖ እጁ እግሩ ሰልሎ ቤት ውስጥ ቁጭ ያለ ነበር። አንዳንዱ ድቡልቡል ነው። ሲወለድ ራሱ ዓይን የሌለው እግር የሌለው እጅ የሌለው በብዙ ጭንቅ ውስጥ ነበሩ። ከነሱ መካከል ስታስቡ ጌታችን ከመወለዱ በፊት በሽተኛ የነበሩ ሰዎች አሉ። ያ ማለት ጌታችን 33 ዓመት በምድር ላይ ሲመላለስ ከሱ በፊት በሽተኛ ነበር ማለት ነው። 38 ዓመት የአልጋ ቁራኛ እንደነበረው ሰው ጌታ ከመወለዱ አስቀድሞ በሽተኛ ሆኖ ተስፋ የሚጠባበቅ ብዙ ሕዝብ ነበረ። ግን ገንዘብ ስለሌለው መዳን አይችልም። ገንዘብ ከፍሎ መታከም አይችልም። ግማሹ ደግሞ ልክ እንደ መጻጉዕ ዘመድ ወገን ስለሌለው ወደ መድኃኒት የሚያቀርበው ሰው አልነበረም። ስለዚህ ብዙ መከራና ጭንቅ በሕዝቡ መካከል ነበር። አሁን እንደምታደርጉት ወይም እንደምናደርገው ገንዘብ ያላችሁ ሰዎች ሄዳችሁ ሆስፒታል አማርጣችሁ ስትታከሙ፣ ገንዘብ የሌላቸው ድሆች ከቤታቸው እስከ ጸበል የሚወስዳቸው መኪና የሚከፍሉበት ትራንስፖርት የለም። ወንድሞቼና አባቶቼ የባጃጅ ክፍያ መክፈል የሌለው ሰው በምድራችሁ ላይ ውስጥ በአካባቢያችሁ ሞልቶ ጠግቦ ሲተፋ የሚያድር ባለጸጋ ስታዩ ከዚህ በላይ ውርደትም ወንጀልም ኃጢአትም የለም። ወንድሞቼና አባቶቼ በደንብ ይህንን ልታስተውሉ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ ሰው በእንደዚህ አይነት ጭንቅ ውስጥ ነበረ። አሁን በጎረቤታችሁ እንደምትሰሙት ብዙ ዓመት ታማለች፣ ብዙ ዓመት ስትሮክ መጥቷታል፣ ልጆቿም ይሄው እየተቸገሩ ነው፣ ልጆቿም እንዲህ እየሆኑ ነው ብላችሁ እንደምታወሩት ግን መዳን እስከ ዛሬ ያለ ነው። 3 ዓመት 5 ዓመት 10 ዓመት መከራውን እያየ የሚሰቃይ ሰው ስታዩ በጣም ያሳዝናል። ለዚህ መድኃኒት የላቸው፣ መክፈል አይችሉ፣ ስቃያቸው ነው ያሉ። በጌታችንም ጊዜ የነበረው እንዲሁ ነበር። ከዚያ በኋላ ወደ ምድር ሲመጣ ሕዝቡ ሁሉ ስለ ኢየሱስ ክርስቶስ ሰማ፣ መድኃኒት ስለሆነው። እርሱ ሲመጣ ገንዘብ አይጠይቅም፣ በገንዘብ አይምርም። ባለጸጋ ነው ብሎ አያቀርብም፣ ድሃ ነው ብሎ አይጸየፍም። የተማረ ነው ብሎ አያደንቅም፣ መሀይም ነው ብሎ አይንቅም። ይሄ አማራ ነው ብሎ አያቀርብም፣ ይሄ ኦሮሞ ነው ብሎ አይተውም። እርሱ ከዘርም በላይ ሆነ፣ ከእውቀትም በላይ ሆነ፣ ከሁሉም በላይ ሆነ። ሰውን በሰውነቱ ብቻ የሚቀርብ ደግሞ ቁስለኞችን የማይጸየፍ ደግሞ ምንም የሌላቸውን ሰዎች የማይንቅ እንዳው እኛ አንዳንድ ጊዜ እንደምናደርገው ታክሲ ውስጥ እንኳን ስንቀመጥ አጠገባችን የሚቀመጡትን ሰዎች እንደምንጸየፈው አልነበረም። ጌታ ሁሉንም የሚያቅፍ ሆነ። ስለዚህ በምድር ላይ ሲመጣ የሚያያቸውን ሰዎች ሁሉ እፍ እያለ በነፋት እየፈወሰ የሚያልፍ እጅ እየጫነ የሚፈውስ ክርስቶስ መጣ። ያኔ ሰው ሁሉ ደስ አለው። ለምን? ገንዘብ የሌለውም ገንዘብ ያለውም እኩል የሚፈውስ መጣ። ያለምንም ክፍያ፣ ያለምንም ዲስክሪሚኔሽን፣ ማንንም ሳይንቅና ማንንም ሳይለይ እኩል የሚያድን ክርስቶስ በምድር ላይ መጣ። የናዝሬቱ ኢየሱስ መጣ። ያድናል ተብሏል። ገንዘብ አይፈልግም፣ ዘር አይጠይቅም፣ የኑሮ ደረጃ እሱ ፊት ምንም ዋጋ የለውም። ብቻ ያለቀሰውን እንባ የሚያብስ፣ የተሰበረውን የሚጠግን፣ የተቸገሩትን ነፃ የሚያወጣ መጣ ሲባል ድሃው በሙሉ ደስ አለው። ወንድሞቼና አባቶቼ እንደዚህ አይነቱ መዳን አሁን የት አለ ብትሉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ለምን ቢባል እናንተ እርስ በርሳችሁ ካልተገፋፋችሁ በስተቀር ወደ ጸበል ስፍራ ስትሄዱ የእግዚአብሔርን ማዳን የምታገኙት በዘራችሁ አይደለም፣ ስለተማራችሁ አይደለም፣ ስላወቃችሁ አይደለም፣ ስላላወቃችሁ አይደለም፣ ስለከፈላችሁም አይደለም። የምትቀርቡት በእምነት ብቻ
እግዚአብሔር በጸበሉ ላይ በቅዱሳኑ ስም እያደረ ይፈውሳል። ይሄ ፈውስ የማን ያላችሁ እንደሆነ ክርስቶስ መጀመሪያ ሲፈውስበት የነበረ እጅ ጭኖ የሚፈውስ ካህን አስቀመጠ። እፍ ብለው የሚፈውሱ አባቶችን አስቀመጠ። በጸበል ስፍራ ሰዎች ሄደው እንዲድኑ የእግዚአብሔር ፈቃድ ሆነ። ይሄ መዳን በገንዘብ የሚገዛ መዳን አይደለም። እንድታስተውሉ የሚፈለገው ነገር አንዱ ካህኑ የሚያጠምቀው ካህን ወይም መነኩሴ ወይም አጥማቂ ምናልባት የራሴ ጸጋ ነው ብሎ ወደ ገንዘብ የወሰደ እንደሆነ እመኑ፣ የእግዚአብሔር ጸጋ ከዚያ ሰው ላይ ይለያል። ለምን? የሚሰጠው ጸጋ በነፃ ስለሆነ። የማን መዳን ስለሆነ? የማን ማዳን ስለሆነ? የእግዚአብሔር ማዳን ስለሆነ በሚያድኑ ሰዎች ላይ አድሮ የሚያድነውን የእግዚአብሔር መንፈስ ገንዘብ የሚቀበልበት ካህን ቢኖር የተረገመ ይሆናል። ስለዚህ እግዚአብሔር እኩል ለሁሉ መዳንን ሰጠ። ያን ጊዜ ሰው ሁሉ ደስ አለው። ግን የተወሰኑ አካላት ደስ አላላቸውም። እነዚህ አካላት መድኃኒት የሚሸጡ ሰዎች ናቸው። መድኃኒት የሚሸጡ መድኃኒት የሚያከፋፍሉ ሰዎች ቅር አላቸው። ለምን? በነፃ የሚያድን ስለመጣ። ያኔ ገንዘብ እንኳ ቢቀበሉ ክርስቶስ የሚያድነው የነበረው ግን በመድኃኒት ብቻ የሚዳን በሽታ አልነበረም። መንፈስ ያደረባቸውን ርኩስ መንፈስ ያደረባቸውን በአጋንንት የታሰሩትን ሰዎች ሁሉ ነፃ የሚያወጣ ክርስቶስ ሆነ። ይሄ አሁን በመድኃኒት በመሸጥ አይዳንም፣ ወይም ባለን የትምህርት ደረጃ አይዳንም። ወንድሞቼ እና አባቶቼ አንድ ጥያቄ ልጠይቃችሁ። አንድ ሰው ፒኤችዲውን በጤና ከያዘ በኋላ ሐኪም ቤት ሰይጣን ያደረበትን ሰው ብትወስዱለት እኔ ፒኤችዲ የሰራሁት በጤና ነውና ልቀቅ ቢል ይለቃል? ሰይጣን ነገር ይለቃል? እኔ እንደው አንቱ የተባልኩ ሐኪም ነኝ ስለዚህ ውጣ ቢባል ይወጣል? አይወጣም። ይሄ አሰራር የጀመረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። በምድር ውስጥ እየሄደ እያስለፈለፈ አጋንንትን ከሕዝቡ መካከል ማውጣት ጀመረ። ያን ጊዜ ባለመድኃኒቶች እየመጡ ክርስቶስን ለመክሰስ ምክንያት ይፈልጉ ነበረ። ክርስቶስ ወደ ምኩራባቸው ሲገባ አንድ ሰው ይዘው መጡ። እጁ የሰለለች ሰው በበዓል ቀን በሰንበት ቀን ይዘው መጡና አቀረቡለትና አንድ ጥያቄ ጠየቁት። ጌታ ሆይ ክርስቶስ ሆይ በሰንበት ስራ መስራት ይፈቀዳል ወይስ አይፈቀድም ማለት? ምክንያቱም በሰንበት እንዳይፈውስ ማለት ነው። ከዚያ በኋላ የልባቸውን ጠማማነት አየና እንዲህ አለ ይላል፣ ከእናንተ መካከል በሰንበት ቀን በጉ ወደ ጉድጓድ ቢወድቅበት ከጉድጓድ በጉን የማያወጣ ሰው መካከላችሁ ላይ አለ ወይ ብሎ ጠየቀ ይላል። እነሱ በልባቸው ምን አሉ? አይ እናወጣለን እንጂ እንዴት ያድራል አሉ። ከዚያ ምን አለ እሱ የልባቸውን አውቀው እንግዲያውስ አለ በሰንበት መልካም መስራት ተፈቅዷል። ሰንበት ስለ ሰው ልጅ ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም። ስለዚህ አለ በሰንበት ቀን መልካም ማድረግ ተፈቅዷል አለ። ለምን መሰላችሁ? ሰንበትን ያከብሩ የነበሩት እነሱ ቁጭ ብለው እግራቸውን ዘርግተው እየበሉ እየጠጡ ነበር የሚሉት። ከዚያ በኋላ ማታ ላይ ልክ አሁን ብዙ ወጣቶች እንደምናደርገው ማለት ነው። ወንድሞቼና አባቶች አስተውሉ። ጥምቀትን እያከበራችሁ ማታ አብዛኛው ሰው ሰክሯል። በመንገድ ላይ ስታዩ ወዳድቋል። እንዴት ነው ሲባል ጠዋት ብትጠይቁት ልዩ ጥምቀት በዓል አከበረን ይላል። ይህን አይነት አከባበር ነበር እናከብራለን ብለው ሲመጻደቁ የነበሩት። ቁጭ ብለው እየበሉ እየጠጡ እየሰከሩ እየዘመቱ ነበር የሚያከብሩ የነበሩት። ወንድሞቼ እና አባቶቼ የእግዚአብሔርን በዓል እያከበረን የሰይጣንን ዘፈን እንዳንዘፍን ልንጠነቀቅ ያስፈልጋል። አባቶቼ እግዚአብሔር በዚህ የሚደሰት እንዳይመስላችሁ እና ኢሳን ጋፈተን ጎፍታ ኢየሱስ ክርስቶስ ፍንዱረን አባተኒና ጋፈተን ሆጂ ጋሪ ሆጀቹን የሮ ጉያ አያና ኤቢፈማዳ ዮካኒስ ኤየመማዳ ጀዴ ዱበቴ ጀዳ ኢሳን ገሩሳን ዴቢሰኒ እና ዱቢሰን ኢሳን ዱፈኒ እና ጎፍታ ኢየሱስ ክርስቶስ ጋፈተን አከስ ጀደኒ ጋፈተን ያ ጎፍታ ጉያ ሰንበታ ሆጂ ሆጀቹን እንደንዳማ ኤደኒ ጋፈተኔ
ጎፍታን ኢየሱስ ክርስቶስ ዋይን ጭረመ ልቡ ሳኒ ለጴ ሳኒ ላሉ ዳነከስ ጀዴ ዱበቴ ጀደሚ በሬፈመ ማል ጀዴ ኢሳን የሮ ከነ ያደን ኢሳ ይመና ዳፎንቴ ዳፍ አከስ ጀዴ ዱበቴ ኢሲን ኬሳ ነሚ ሆላ ቀቡ ሆላን ሰጉ ያያና ኦነ ደምቴ ቦለ ኬሰቱ ጉፍቴ ነምኒ ጉያ ያናቲ ኬሳ ብሎ ዲሴ ቡቹ ጅራ ሞ ኢምባፈታ የደ ጋፈናን ለኪሳ ነምኒ ከነጭ ኬሰቲ ሆላ ዲሴ ቡቹ እንጅሩ ኢምባፈታ የደኒ ኦፍ ኬሰቲ ያደን የሙስ ጎፍታን ኢየሱስ ክርስቶስ አከንጨሪ ዱበቴ ቻዳ ኤጋሆ ጉያ ያና ዋንጋር የወጀቹን የመማዳ ኢሳን ማሊፍ ከነጋፈተን እናይተን ነሞኒ ጉያ ያና ከበጀን የሮሰና ኛቻ ዱጋ መቻ ኤጃ አያና ከበጁ ቱረን ይቻላል ዛሬም የምናደርገው አብዛኞቻችን ይሄን ነው የምናደርገው። ስለዚህ ልንጠነቀቅ ያስፈልጋል አባቶች። ከዚያ በኋላ እጁን ዘርጋለው እጁን ዘረጋ ይላል። ከዚያ በኋላ እጁ ዳነችለት ይላል። ወንድሞቼና አባቶቼ በጣም በርካታ ሰዎች እጃቸው የሰለለ እግራቸው የሰለለ ደግሞ በጓደኞቻቸውና በጎረቤቶቻቸው የተነሳ መድኃኒት የጠጡ ሰዎች ሆዳቸው ተነፍቶ መከራቸውን የሚያዩ ሄደው የማርያምን ጸበል ገና ሲጠጡ ካፋቸው እንቁራሪትና እባብ የሚወጣላቸው በአንድ ብርጭቆ ጸበል ሕይወታቸው እንደገና የሚመለስላቸውን ሰዎች ስታዩ ይሄ መዳን ከማን የተሰጠ ነው ያላችሁ እንደሆነ የማን መዳን ነው? የማን ማዳን ነው? የእግዚአብሔር ማዳን ነው። ክብር ምስጋና ለእግዚአብሔር ይሁን። ወንድሞችና አባቶች በደንብ አዳምጡ። ይሄ ቀልድ አይደለም። ያለንበት ሃይማኖታችን ቀልድ ስለማናውቀው ስላልተረዳ ነው ስላላመን ነው። በስነ ስርዓት ስለማንጓዝ ለእግዚአብሔር ምቾች ስለማንሆን ብዙ ጊዜ ያለ እግዚአብሔር ስለምንጓዝ ነጠላ እንለብሳለን፣ ከረባት እናስራለን። ውስጣችን እባብ የመሰለ ከረባቱን የመሰለ እባብ ይኖራል። አባቶቼና እናቶቼ ለእግዚአብሔር ምቾች ስላልሆን በሕይወታችን ሙሉ ትዕቢተኞች ስለሆንን እግዚአብሔር ከኛ ጋራ ሊሰራ የሚገባውን ምሕረት ከእግዚአብሔር ልናገኝ የሚገባውን ጸጋ እናጣለን። ወንድሞቼና አባቶቼ በዚያን ዘመን የነበሩ ሰዎች እንባቸውን የሚጠርግላቸው ሰው ሲመጣ ወደ ክርስቶስ መጥቶ መዳን ጀመሩ። ከዚያስ ሰይጣን ያደረበትን ሰው አገኘ ይላል። ሰይጣን ያደረበትን ሰው ሲያገኝ ሰይጣንን እያስለፈለፈ ከሰውየው ላይ ሲያስወጣ በጣም ብዙ ባለ መድኃኒቶች ስለከፋቸው የገቢ መገኛ መስመራቸው ስለተቋረጠ መዳን እንደ ቀልድ ስለመጣ ያለምንም ልዩነት ሰው መዳን ስለጀመረ ህዝቡ መሃል ሄዱና እንዲህ ብለው ተናገሩ። ይሄ ሰው ሰይጣንን የሚያወጣው አሉ በእግዚአብሔር መንፈስ ሳይሆን ሰይጣንን በሰይጣን ያወጣል ወይም በሰይጣን ኃይል ሰይጣንን ያወጣል ብለው ማንሾካሾክ ጀመሩ ይላል። ከዚያ በኋላ ሰማና ጌታ እንዲህ አለ፣ እንግዲያውስ አለ እኔ ሰይጣንን በሰይጣን የማወጣ ከሆነ አለ የሰይጣን መንግስት እርስ በርሷ ተከፋፈለች ማለት ነው አለ። ስለዚህ እርስ በርሷ የምትከፋፈል መንግስት እርሷ ምን ትሆናለች አለ? ትጠፋለች አለ። በሉ እስቲ እርስ በርሷ የምትለያይ መንግስት እርሷ ትጠፋለች። በቃ ወንድሞቼና አባቶች የምትጠፉት ኦሮሞና አማራ ተባብላችሁ፣ ቤኒሻንጉልና ደቡብ ተባብላችሁ፣ ትግሬና ኦሮሞ ተባብላችሁ የተለያያችሁ ቀን ትጠፋላችሁ። ምክንያቱም መጽሐፍ የሚናገረው እሱ ነው። ሞኞች እንዳትሆኑ አባቶቼና እናቶቼ፣ መከፋፈል የእግዚአብሔር መንፈስ ሊሆን አይችልም። በምንም መልኩ የተማረና ድሃ ብላችሁ የተለያያችሁ ቀን ትጠፋላችሁ። ባለጸጋና ድሃ፣ የተማረና ያልተማረ ማይም ብላችሁ እርስ በራሳችሁ የተቧደናችሁ ቀን እመኑ እግዚአብሔር ያጠፋችኋል። ይህ እንዳይሆን እግዚአብሔር ይጠብቀን። ወንድሞቼና አባቶቼ እርስ በርሷ የምትለያይ መንግስት እርሷ ትጠፋለች አለ። እውነት ነው። ስለዚህ ምን አለ? እንግዲያውስ የሰይጣን መንግስት ከተከፋፈለ ይጠፋል። እንዴት አድርጎ ሊቆም ይችላል? የሰይጣን መንግስት እንደሱ ከሆነ ይጠፋል። ነገር ግን አለ እኔ አንድ ነገር ልንገራችሁ አለ። ጌታ ነው የሚናገረው። ልጆቻችሁ የገዛ ልጆቻችሁ ምስክር ይሆኑባችኋል አለ። ለምን መሰላችሁ? 12 ሐዋርያትን ከሕዝቡ መካከል መርጦ ነበረ። እነሱን ከመረጠ በኋላ ወንጌልን ካስተማራቸው በኋላ የማዳንን ጸጋ በእነሱ ላይ ካደረገ በኋላ ሂዱ አሕዛብን ሁሉ ወንጌል እንዲሰብኩ ንገሯቸው፣ ወንጌልን ስበኳቸው፣ ደግሞ ማለት በአሕዛብ መካከል ያለውን በልባቸው ያደረውን ጋኔን በሙሉ አውጡላቸው ካለ በኋላ እንዲህ ነው ያለው፣ እናንተም ደግሞ ስትሄዱ ሕዝቡን በሙሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ደግሞም ሰይጣንን አባሩ አለ።
ሐዋርያት ሰይጣንን ያባሩት የነበረው በማን ስም ነው ቢባል በማን ስም ነው? በናዝሬቱ በኢየሱስ ክርስቶስ። ልጆቻችሁ አለ በናዝሬቱ በኢየሱስ ክርስቶስ ስም ብለው በእኔ ስም የሚያወጡ ከሆነ እኔማ እንዴት በሰይጣን አወጣለሁ አለ። ይሄ ነው አባቶቼና እናቶቼ። ከዚያ በኋላ ግን ምን አለ? መጀመሪያ አንድ ባለጸጋ ሀብቱን ንብረቱን የሚጠብቅ ባለጸጋ ሌሊቱን ሙሉ ቁጭ ብሎ ይጠብቃል አለ እንዳይወሰድበት። ነገር ግን አለ ከሱ የበለጠ ኃይለኛ ሰው ሲመጣ የባለጸጋውን ገንዘብ መውሰድ ከፈለገ መጀመሪያ ባለጸጋውን እጅና እግሩን ማሰር አለበት አለ። ከዚያ በኋላ ግን እጁንና እግሩን ካሰረ በኋላ ገንዘቡን ይቀማዋል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን በምሳሌ ሲነግራቸው ባለጸጋ ነኝ ብሎ 5500 ዘመን ሰውን እጅና እግሩን አስሮ አይምሮን አስሮ ልቡን ጠፍሮ በክፉ አስተሳሰብ አስሮ የነበረውን ጋኔንን መጀመሪያ መጣና ማን አሰረው ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ካሰረው በኋላ ሀብቱን ንብረቱን የእግዚአብሔር በጎች የተባሉትን እኛን ነፃ ወጣን። ስለዚህ ምን አለ? መጀመሪያ ኃይለኛውን ያስሩታል አለ። ኃይለኛውን ያሰረ መጀመሪያ እሱ ኢየሱስ ክርስቶስ ነው። ለምን? ሰይጣንን አስሮ እኛን ነፃ ወጣን። አሁን እሱን እምቢ ብለን ነው ወደ ሰይጣን ስራ ለመመለስ መከራችንን የምናየው። አባቶቼና እናቶቼ የክርስቶስ ከሆንን የእግዚአብሔር ከሆንን እኛ ልንሰራ ልንኖር የሚገባው በእግዚአብሔር ሐሳብ ብቻ ነው። ስለዚህ ጌታ ቀጠለና ምን አለ? እንግዲያውስ ስሙኝ አለ፣ ከኔ ጋራ የማይኖር እኔን ይቃወመኛል፣ ከኔ ጋራ የማያከማች ምን ያደርጋል አለ? ይበትናል። በሉ እንጂ ከኔ ጋራ የማያከማች ይበትናል። ይሄ ማለት ህዝቡን የሰበሰበው ሰይጣን ከእግዚአብሔር ውጪ ስለሆነ የእግዚአብሔር ጠላት ስለሆነ የያዘውን ነገር በሙሉ ይበትናል። የሚበትንበት ኃይለኛው መጥቶ የሰበሰበውን በተነበት። በዛሬው ዕለት የምንማረው አንዱ ይሄንን ነው። ከእግዚአብሔር ጋር የማያከማች ህዝብ ሁሌም ቢሆን በእጁ ያለው ነገር የሚበትን ይሆናል። እመኑ። ይሄንን ያለ እግዚአብሔር ለመሰብሰብ የሚቸኩል ሰው ሁሌም ንብረቱን ይበትናል። ለምን? የጥበብ ሁሉ መጀመሪያ ምንድን ነው የሚለው? ከፍ አድርግ። ምንድን ነው የሚለው? የጥበብ መጀመሪያ እግዚአብሔርን መፍራት ነው ከተባለ መጀመሪያ እኛ ባለንበት ስራ ላይ እግዚአብሔርን እንፍራ። እግዚአብሔርን ፈርተን የምንሰበስበው ነገር በሙሉ ከእግዚአብሔር ጋር ስለሚሆን የምናከማቸው አይበተንም። ከእግዚአብሔር ጋር ከሆነ ከእግዚአብሔር ውጭ የምትሰበስቡ ከሆነ እመኑ ትበትናላችሁ። ሱቅ ከፍታችሁ የምትነግዱ ሰዎች ከእግዚአብሔር ውጭ በሆነ አካሄድ ከሚዛን ላይ የምትሰርቁ ከሆነ እመኑ የምትሰበስቡትን ገንዘብ እግዚአብሔር ይበትንባችኋል። ሰው ህዝብ ተጨንቆ መከራውን አይቶ ረሃብ ሲገባ እህል የምትደብቁ ከሆነ እመኑ እግዚአብሔር በረከታችሁን ይነሳችኋል። ሲቸገር ህዝቡ ዘይት የምትደብቁ ከሆነ እመኑ እግዚአብሔር ከእጃችሁ በረከታችሁን ይወስድባችኋል። በመንግስት ስፍራ ላይ ቁጭ ብላችሁ የምትዳኙ ዳኞች በዳኝነታችሁ ላይ እግዚአብሔርን የማትፈሩ ከሆነ እመኑ በቅርቡ እግዚአብሔር ወንበራችሁን ይገለብጣል። ምንም ጥያቄ የለውም። ያለ እግዚአብሔር የሚያከማች ሁሉ ይበተናል። ስለዚህ በመዝሙር 92 ቁጥር 9 ላይ እንዲህ ተብሎ ተጽፏል፣ አመፃን የሚሰሩ ሁሉ እግዚአብሔር ይበትናቸዋል ይላል። ምንን የሚሰሩ ሁሉ? አመፃን የሚሰሩ ሁሉ እግዚአብሔር ይበትናቸዋል ይላል። ወንድሞቼ እና አባቶቼ እዚህ ስፍራ ያላችሁ በተለይ ከ70 ዓመት ከ60 ዓመት በላይ የሆናችሁ ሽማግሌዎች አባቶች የቀረቻችሁ በጣም ጥቂት ዘመን ብቻ ነች የቀራችሁ። ስለዚህ በአጠገባችሁ ላሉ ወጣቶች ሂዱና መጀመሪያ ብዙ ርቃችሁ አትሂዱ። ጎረቤቶቻችሁ ላይ ያሉትን ወጣቶች ሂዱና በምትሰራው ስራ ላይ ማንን ፍራ? እግዚአብሔርን ፍራ በሉት። እግዚአብሔርን የሚፈራ ትውልድ ሁሌም የሚባረክ ይሆናል። እንዴት እግዚአብሔርን ሳትፈራ በረከትን ትፈልጋለህ? እንዴት በሰራው ስራ ላይ ሳትታመን እግዚአብሔርን ስጠኝ ብለህ ትለምነዋለህ? መጽሐፍ የሚናገረው ይሄ ነው። በዛሬው ዕለት የምናነበው አንዱ በኦሪት ዘፍጥረት ምዕራፍ 11 ላይ እሱ ነው የምናነበው። በኖህ ዘመን ሰዎች አመፅን በእግዚአብሔር ላይ ከሰሩ በኋላ ከሰማይ እሳት ወረደ፣ ፍል ውሃ ወረደ፣ ከምድር ፈለቀ፣ ሰው ሁሉ አለቀ። 8 ነፍሳት ብቻ ሲድኑ
ከአራዊትና ከእንስሳት ውጪ 8 ሰዎች ብቻ ናቸው ይላሉ። በኖህ ዘመን የነበሩ ሰዎች ከዳኑ በኋላ ኖህ ከዚያ በኋላ ከጥል ውሃ ከወጣ በኋላ እግዚአብሔር ባረካቸው ይላል። የመጀመሪያውን በረከት ነበር እንደገና ለአዳምና ለሔዋን የሰጠውን በረከት ነበር እንደገና የባረካቸው። ብሩካን ሁኑ ብዙ ተባዙ ምድርን ምሯት ተብሎ ሁለተኛ ጊዜ የተነገረው ለእነዚህ ህዝቦች ነበረ። ህዝቡ እየበዛ ሲመጣ ግን አንድ ስፍራ ስለጠበበን ብለው ማሰብ ጀመሩ። ስለዚህ እንዳው ሰፋ አድርገን ሀገሪቱን ብንይዝ አሉና ወደ ምስራቅ መሄድ ጀመሩ ይላል። ከዚያስ ሰናዖር የሚባል ከፍተኛ ሰፊ የሆነ ሜዳ አገኙ። እዚያ ሜዳ ላይ ወደዚህ ስፍራ ሲሄዱ የአባቶቻቸውን አጥንት አገኙ ነው የሚለው። ከዚህ በፊት በፍልውሃ ተቃጥለው አልቀው የነበሩትን ህዝቦች የወጣቱን፣ የህፃኑን፣ የሽማግሌውን፣ የህዝቡን አጥንት ሜዳ ላይ አዩ። ምንድን ነው ይሄ ሁሉ ሰው እንዴት ሆኖ ነው ያለቀው ብለው መጠየቅ ጀመሩ። ይሄንን በጣም በሚያሳዝን ሁኔታ ስትሰሙት አባቶቻችሁን እግዚአብሔር የሚባል አምላክ ጨርሶባችሁ ነው ተብሎ ነው የተነገራቸው። ይሄ ሁሉ ህዝብ ያለቀው እንዴት ነው? እግዚአብሔር ጨርሷቸው ነው። የት ነው ያለው? እግዚአብሔር በሰማይ ነው ያለው። ስለዚህ አሉ ወደ ሰማይ ግንብ እንስራ፣ እግዚአብሔርን ይዘን እንግደለው፣ የአባቶቻችንን ደም እንበቀል ብለው የተነሱት ወንድሞቼና አባቶቼ። አሁን መጽሐፍ ቅዱሱ ላይ ስታነቡ የባቢሎን ሰዎች ወደ ላይ መስራት ጀመሩ ይልና ይሄን ሁሉ ትንታኔ አይሰጣችሁ። ወደ ላይ መስራት እኮ ወንጀል አይደለም፣ ኃጢአት አይደለም። ወደ ላይ ማየው እስከ 300 ፎቅ ሰው እኮ እየሰራ ነው። ስራው አይደለም ችግሩ፣ የስራው ዓላማ ነው በጣም ችግሩ። እነሱ ለምንድን ነው ያንን ሊሰሩ የፈለጉት ሲባል ለሁለት ነገር ነው። አንደኛው በምድር ላይ ከተበተን በኋላ ስማችን እንዲጠራ ስማችን እንዳይጠፋ ሐውልትና ቁም ነው። ሁለተኛውና መሰሪ የነበረው ሐሳብ ግን አባቶቻችንን የገደለብንን የጨረሰብንን እግዚአብሔርን በሰማይ አግኝተን እንግደለው ብለው ነበር የጀመሩት ይላል መጽሐፍ ቅዱስ። እንደሚናገረው አባቶቻችን እንደተነተኑት እግዚአብሔር ይላል በሰማይ ሆኖ ወደ ምድር እያየ ሕፃናት፣ በተለይ ኢትዮጵያውያን ሕፃናት በደንብ ታውቃላችሁ። ጠዋት ሕፃናት 2 ሰዓት ሲሆን ደጅ ላይ ይወጡና ወንድ ከሆነ ቤት መስራት ይጀምራል። ሴት ከሆነች ቡና ወጥ ልስራ ብላ ሕፃናት ማለት ነው መሬት ላይ በጭቃ እየተፈጠፉ ይውላሉ። ማታ ሲደርስ ሲመሽ በቃ ወደ ቤት እንግባ ይሉና ወንዶቹም የሰሩትን ቤት ይበታተናሉ፣ ሴቶቹም የሰሩትን ጀበና እየሰባበሩ ወደ ቤታቸው ይገባሉ። ምን ተብሎ ተጻፈ መሰላችሁ? እግዚአብሔር ይላል የሕፃናትን ስራ እንደሚሰሩ በሰማይ ሆኖ ወደ ምድር እያያቸው ሕፃናት ዕቃ እንደሚጫወቱ አይነት ቆጥሮ ይስቅባቸው ይሳለቅባቸው ነበር ይላል። ይሄን ሁሉ ሲሰሩ የዋሉት መሰለ ብዙ ዓመት ነው እንግዲህ የሰሩት። ተመልከቱ፣ በአንድ ቀን አይደለም የሰሩት፣ በጣም ብዙ ዓመት ነው እየሰሩ የነበሩት። ይሄንን ሲሰሩ ሰማይ ደርሰው ማንን ሊገሉ? በልጅ ማንን ሊገሉ? እግዚአብሔርን ሰማይ ደርሰው ሊገሉ ማለት ነው። ይሄንን እየሞከሩ ነበረ። እኛ አለን አይደለም ወይ? በእግዚአብሔር አምሳል የተፈጠረውን ሰው እዚህ እየገደልን በእሳት የምናቃጥለው እኛ አለን አይደለም? የሰናዖርን ግንብ የሰሩ ሰዎች ምንድን ነው የሰሩት? የሰናዖርን ግንብ የሰሩ ሰዎች እኮ እኛ የሰራነውን ያህል እንኳን አልሰሩም። ምን ለምናገር ከሆነ አማርኛና ኦሮምኛ እየተናገረ አይደለም ወይ? ወንድሙን ገሎ እያረደ በእሳት እየጠበሰ በሞባይል እየቀረጸ የታባቱ እያለ የሚናገር ከዚህ በላይ እኮ አልነበረም እነሱ የሰሩት። እግዚአብሔር በሰማይ ሆኖ የሚሰሩትን ስራ አየና ተሳለቀባቸው ይላል። ከዚያ በኋላስ እነዚህ ሰዎች በሙሉ አንድ ቋንቋ ያወራሉ። ስለዚህ በአንድ ቋንቋ ስለሚያወሩ ይግባባሉ። የሚያግዳቸው ነገር የለም። የሚፈልጉትን ነገር በሙሉ ይሰራሉ። ለምን? አንድ ቋንቋ ስለሚነጋገሩ። ስለዚህ እግዚአብሔር ምን አለ? እንውረድ፣ ቋንቋቸውን እንደባልቀው፣ ከዚያ በኋላ ስራቸውን እንበትነዋለን። ስለዚህ አመፅን የሚሰሩ ሰዎች ሁሉ ይበተናሉ የተባለው አባቶቼና እናቶች፣ ቋንቋችን የተለያየ ጊዜ ነው እኛ የምንበተነው። የትኛው ቋንቋ? ዛሬ የተበተነው ቋንቋ በአዲስ ኪዳን ሄደው እንደገና ቤተክርስቲያን ሰርቷል። ዓላማው ነው ክፉ የነበረው።
በዛሬው ቀን አንድ ቋንቋ ብቻ ይነጋገር የነበረ ሰው ከኃጢአቱ የተነሳ ከበደሉ የተነሳ ብዙ ቋንቋ ሆነ፣ ተጨፋጨፈ፣ ተጋደለ። በአዲስ ኪዳን ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመን ደግሞ ያ ብዙ ቋንቋ እንደገና ቤተክርስቲያንን መሰረተ። የቋንቋ መብዛትና ማጠር ሳይሆን እኛ የምናስበው ሐሳባችን ነው ከእግዚአብሔር የሚለየን። ወንድሞቼና አባቶቼ በዚህ ዓለም ላይ አንድ ቋንቋ እያወራን ግን የማንግባባ ሰዎች ብዙ ነን። ለምን? የእግዚአብሔር ጸጋ ከመካከላችን ሲወጣ በምናወራው ቋንቋ እንኳ አንድ መሆን አንችልም። አባቶቼና እናቶቼ ሰው አንድ መሆን የሚችለው በእግዚአብሔር ጸጋ እንጂ በቋንቋ አይደለም። ቋንቋ አንድ ክርስቲያን ከቋንቋ በላይ ነው። ከሞታችሁ በኋላ ወይም ደግሞ ቅዱስ የተባለው ስፍራ ከደረሳችሁ በኋላ ሳትነጋገሩ በሐሳብ ትግባባላችሁ። እግዚአብሔርን በአማርኛም ሳይሆን በኦሮምኛም ሳይሆን በአይምሮ ብቻ ብትነግሩት ይሰማል አይሰማም? ስለዚህ ክርስቲያን ከቋንቋ በላይ ነው። ስለዚህ ወንድሞቼና አባቶቼ እግዚአብሔር ቋንቋቸውን ደበላለቀ ይላል። ለምን ሲባል አስተሳሰባቸው ከእግዚአብሔር የራቀ ስለሆነ ያለ እግዚአብሔር የጀመሩት ያ ግንብ ተመልሶ እነሱ ላይ እስከ መውደቅ ደረሰ። አባቶቼ እናቶቼ እናንተ ያለ እግዚአብሔር የምትጀምሩት ግንብ እመኑን የምትኖሩበት እንዳይመስላችሁ። ብዙ ሰው እግዚአብሔርን ቤት ሰራልኝ ብሎ ይለምናል። እግዚአብሔር ቤት ሲሰራለት ግን የልጆቹን መኝታ፣ የራሱን መኝታ፣ የእንግዳ መኝታ፣ ኪችን እያለ ሲቆራርስ የጸሎት ቤት ግን እዚያ ስፍራ ላይ ይሰራል። ስለዚህ እግዚአብሔር መግቢያ ቦታ የለውም። ወንድሞቼና አባቶቼ እግዚአብሔርን ለምኖ ቤት ይሰራል፣ ሰካራሞችን ጠርቶ ያስመርቃል። ይሄ ሊሆን አይችልም። የእግዚአብሔር ሐሳብ ከኛ ከመካከላችን የወጣ ቀን እመኑ የእግዚአብሔር ጸጋ ከኛ ይለያል። እንዲህ እንዳይሆን ልንጠነቀቅ ያስፈልጋል። የእግዚአብሔር ሐሳብ ከኛ ጋር ከሆነ የምንሰራውን ፎቅ ያስጨርሰናል። ነገር ግን ሰውን ልናጠፋበት ከሆነ አስቀድሞ እንጠፋለን እንጂ የእግዚአብሔር ሐሳብ ከኛ ጋር አይሆንም። ስለዚህ ምን አለ? ያለኔ የሚያከማች ምን ያደርጋል? ከፍ አድርገው። ያለኔ የሚያከማች ይበትናል። ያለ እግዚአብሔር የሚያከማች ይበትናል። ልጆቻችሁ ያለ እግዚአብሔር የምትሰበስቡ ከሆነ እመኑ ትበትናላችሁ። የገዛ ልጆቻችሁን የሚበሉትን ምግብ ስትመርጡላቸው የሚማሩትን የእግዚአብሔርን ቃል አትመርጡላቸው። ስለዚህ እመኑ የእግዚአብሔርን ቃል የማይሰሙ ከሆነ እድል ያላቸው አንድ እድል ብቻ ነው። ሰው በምድር ላይ ሁለት እድል ነው ያለው፣ ወይ እግዚአብሔርን መስማት ነው ወይ ሰይጣንን መስማት ነው። እግዚአብሔርን የሚሰማ ከሆነ ይባረካል፣ ሰይጣንን የሚሰማ ከሆነ ግን ይረገማል። ምንም ጥያቄ የለውም። ስለዚህ ሰይጣንን እየሰሙ የሚያድጉ ልጆች ናቸው በ18 ዓመታቸው የ60 ዓመት አሮጊት ደፍረው በሚዲያ ላይ የሚነገሩ። ሰይጣንን እየሰማ የሚያድግ ወጣት ነው በ20 ዓመቱ የ80 ዓመት ሽማግሌ የሚረግጠው። እግዚአብሔርን የሚሰማ እንደሱ አይደለም። ወንድሞቼና አባቶቼ እግዚአብሔርን እንዲሰሙ ለልጆቻችሁ ድል ካልሰጣችሁ እመኑ ዘንዶ ቤታችሁ ውስጥ እንደምታሳድጉ ቁጠሩ። ሲያድጉ የሚገድሏችሁ የሚነድፏችሁ ይሆናል። ስለዚህ በጣም በርካታ አባቶችና እናቶችን ስታዩ በምን ቀን ልጅ ወለድኩ ብለው በመከራ በጭንቅ ይኖራሉ ቤታቸው ውስጥ። አባቶች ሽማግሌዎች ይሄ ልጅ ይገለኛል ብለው በልጃቸው ይሰጋሉ። ለምን? ከእግዚአብሔር ጋር ልጆቻቸውን ስላልሰበሰቡ። ወንድሞቼና አባቶቼ ልጆቻችሁን ከእግዚአብሔር ጋር ሰብስቡ፣ ያለበለዚያ የእናንተ ልጆች አይሆኑ። ለእናንተ የማይታዘዙ ልጆችን ቤት ውስጥ ማሳደግ ሕይወት አልባ መሆን ማለት ነው። እና ጆሌ ኬሰን መነ ኬሰቲ ጉዲስተን ዋቀዮ እጂን ጉዲሱ ለባናን ጆሌን ኬሰን ኬሰሚት የቻ ሰገሌ ዋቀዮ እtti barsiisaa guddisuu dhabaannaan ijoolleen keessan biyya lafaarra jiraattu callaa lama qofa qabu. Inni tokko sagalee waaqayyoo dhaga'uudha, inni kaan sagalee seexanaa dhaga'uudha. Ijoolleen seexana dhagaa guddatte isiniifis biyyaafis rakkoo cimaa uumti jechaadha. Yoo garuu waaqayyoon dhagaa guddatan biyyaafis eebba isiniifis immoo kabaju guddaadha jechaadha. Kanaaf namni ijoollee isaa sagalee waaqayyootiin hin guddifne ijoolleen isaa እና ጉደቱ አማ ስሬራ ባንቺ ሰይና ጅሩ ጃርሲ ኩን እንዱ ጀቴ ያደች ነምቹ ኩን እንዱ ዮሚን ኢሰዳላ ጀቴ ያድ ማለ አባንኮ ዮምና ፈየቴ ያደች አለ። እመኑ ይሄንን ልጆቻችሁ የእግዚአብሔርን ቃል ሳይሰሙ ያደጉ ባለጸጎች ይሄንን በደንብ እወቁ። ወርቅ ጥርሳችሁ ላይ የወርቅ ጥርስ ቢኖራችሁ
ታማችሁ ስትሞቱ ለሚገንዟችሁ ሰዎች ይመጡና አባቴ መቼ ሳንዴ ሞቷል፣ ስለዚህ ወርቁ ቢሸጥ ዋጋ ያወጣል፣ ወለቃ አድርጋችሁ ስጡኝ ይላቸዋል። ለሚገንዟቸው ሰዎች እመኑ። ይሄ እውነታው ምድር ላይ ያለ እውነታ ነው። አባት ታሞ ሲተኛ መቼ ነው ይሄ ሰውዬ ሞቶ ቶሎ የምንካፈለው ብለው ያስባሉ እንጂ አባቴ መቼ ይድናል ብለው ያስባሉ። የእግዚአብሔርን ቃል ያልሰማ ወጣት ቤት ውስጥ ማሳደግ ማለት ዘንዶ ማሳደግ ማለት ነው። ወንድሞቼ እና አባቶቼ የምትሰበስቡት ሁሉ ከእግዚአብሔር ውጪ ከሆነ ትበትናላችሁ እንጂ አትበሉ። 3 ወር አልሞላም። አሁን እዚህ ኮየፈቼ እና ቱሉ ዲምቱ ላይ የመሬት መንቀጥቀጥ ሲጀምር ሲነሳ 3 ሰዓት ላይ ሰዎች G+3 የሰሩ ሰዎች ልጆቻቸውን ይዘው አንጠልጥለው ወደ ሜዳ ሸሹ። 3 ሰዓት ማታ ላይ እስከ 6 ሰዓት ሜዳ ላይ ነበሩ። እዚህም ተከስቶ ነበረ የምታስታውሱ ከሆነ 6 ሰዓት ላይ ፖሊስ መጥቶ በግድ ወደ ቤታቸው ግቡ ሲላቸው አንገባም አሉ። ወደ ማን ቤት ንገረኝ? ወደ ማን ቤት? ወደ ራሳቸው ቤት አንገባም። በግድ ነው ፖሊስ ወደ ቤታቸው ያስገባቸው። ለምን መሰላችሁ? ቤት የሚገቡ ከሆነ ምን አለ ብለው ስለሚያስቡ፣ ሞት አለ ብለው ስለሚያስቡ። ስለዚህ መጽሐፍ ምን አለ? በእግዚአብሔር መዓት ቀን ወርቆቻቸውና ገንዘቦቻቸው አይድናቸውም ተብሎ ተነገረ። ስለዚህ አባቶቼና እናቶቼ G+4 እና 3 የሰሩ ሰዎች አንድ ወቅት ላይ ባስመረቁበት ቀን እንዲህ ብለዋል። እኔ ከዚህ በኋላ ችግር የለብኝም፣ ከልጆቼ ጋር ቁጭ ብዬ እኖርበታለሁ፣ ግማሹን አከራያለሁ፣ ግማሹን እኖርበታለሁ ብለው አስበው ነበር። የእግዚአብሔር መዓት ሲመጣ ግን እንኳን ሊያከራዩ ከዚያ ውስጥ ራሳቸው ልጆቻቸውን ተሸክመው ዘለው ወረዱ። ከዚያ ቤት ውስጥ አንድ ቀን ልጅ ላለው አናከራይም ውጣ ብለው ነበር። ከዚያ ቤት አንድ ቀን 5 ቀን ሳትከፍል አፏል ውጣ ብለው አባረውት ነበር። መጨረሻ ላይ ግን እነሱ ራሳቸው ይባረራሉ። ወንድሞቼና አባቶቼ በምድር ላይ ያለ እግዚአብሔር የሚሰበስብና የሚያከማች ሰው ሁሉ ገንዘቡን ይበትናል። ገንዘቡን ብቻ አይደለም ጤናውንም ሁሉንም ይበትናል። አሁን ጓደኞቻችሁን ጠይቁ። የሰይጣን ማህበራት በዝተዋል። የ666 አባላት በጣም በዝተዋል። የሚሰሩት ርኩሰት ነው፣ የሚያመልኩት ሰይጣንን ነው። ግን ገንዘብ እንደልባቸው ያገኛሉ። እመኑ፣ ሂዱና ጠይቋቸው። ገንዘቡ ከገባላቸው በኋላ የእግዚአብሔር ሰላም ከውስጣቸው ይወጣል። ወንድሞቼና አባቶቼ የማትበሉትን ገንዘብ በሕይወት እያያችሁ ሳትበሉ ተወቅታችሁ መሞት ማለት ከዚያ በላይ ህመም የለም። ስለዚህ አባቶቼና እናቶቼ ከማን ጋር ብንሆን ይሻላል? ያለ እኔ የሚያከማች ምን ያደርጋል? ይበትናል። ከእግዚአብሔር ውጭ የምናከማች ከሆነ እንበትናለን። ወንድሞቼ በደንብ አዳምጡ። ከዚህ በፊት ምን ተናግሬያለሁ? አሁን በተጀመረው በኮሪደር ልማት የተነገረ ነገር አለ። በኦሪት በትንቢተ ሕዝቅኤል ምዕራፍ 7 ላይ የተነገረ ምን ይላል? ሂድና ለሕዝቡ ተናገር። እግዚአብሔር ለሕዝቅኤል የተናገረ ነው። ሂድና ተናገር፣ ሕዝቤ ሆይ ዘመኑ አልቋል፣ ጊዜው ቀርቧል፣ ዘመኑ አልቋል ብለህ ተናገር። ሕዝቡ በሙሉ ይጮሃል። የሚጮኸው የሚሰማው ጩኸት ግን ዝማሬና ደስታ አይደለም፣ የለቅሶ ጩኸት ነው። ሕዝቡ በሙሉ ይጮሃል፣ ደግሞ ንጉሳቸው አብሮ ያለቅሳል ይልና እንዲህ ነው የሚለው ቀጥለው፣ በሜዳ ያለውን ጦርነት ይፈጀዋል፣ በቤት ውስጥ ያለውን ረሃብ ይፈጀዋል። በዚያን ዘመን ይላል የምትሸጡ አትዘኑ፣ የምትገዙም አትደሰቱ። የሚገዛውም አይደሰት፣ የሚሸጠውም ደግሞ አይዘን፣ ሁለቱም ወደ ገዛ ገንዘቦቻቸው አይመለሱም ይላል። አሁን ይሄ ኮሪደር ልማት መጥቶ የብዙ ሰዎችን አመን በደንብ አድርጎ ፍንተው አድርጎ አስቀምጧል። የልማትን ጉዳይ አይደለም እየተናገርኩ ያለው፣ እኛ የምንሰራውን ወንጀል። አንድ ሰው ቤቱ ሲፈርስበት ይመጣና አንዳንዱ ውድ ዋጋ የሚያወጣውን ዕቃ በርካሽ ለመግዛት ጠጋ ይላል። ሰውየው እያለቀሰ ግን ጥለው ከመሄድ ያችን ትንሿን ገንዘብ ተቀብሎ በመከራ የገዛውን ነፍሱን ሽጦ የገዛውን እሱ በቀላሉ ይሸጥለታል። የገዛው ሰው እንዲህ ይላል፣ የት አባቱ በመከራ ጊዜ ያገኘሁት ብሎ ተሸክሞ ይላል። ምን ይላል መጽሐፍ? ሁለቱም ወደ ገዛ ገንዘቦቻቸው አይመለሱ። ስለዚህ አባቶች በግፍ የሰበሰብነውን እመኑ፣ በግፍ እንሰጣለን። ሰው የዘራውን ምን ያደርጋል? ያንኑ ያጭዳል። በግፍ ከሰበሰባችሁ እመኑ፣ እያለቀሳችሁ ትበትናላችሁ። ወስብሐት ለእግዚአብሔር።